ኦኬ ዛሬ ደግሞ ፒክስል ላብ በምትባል አፕሊኬሽን ምርጥ የሆነ ሎጎ እንዴት በስልካችን በቀላሉ ማዘጋጀት እንደምንችል ነው ዛሬ ደግሞ የምንሰራው። እሺ ወደ ፒክስል ላብ አፕሊኬሽን እንግባ። እሺ ስንገባ ይሄን የሚመስል ባክግራውንድ ይዞልን ይመጣል እኮ ይሄን ይዞልን ይመጣል። ፈለግነውና ማድረግ እንችላለን። እኛ ከዚህ መቀየር እንችላለን። ይሄን እየነካው አሁን ምን ስነካው እንደፈለገ ይቀያየርልኛል። ይሄን ጽሁፎችን ለማስወገድ እዚህ ጋር እያስገባው ይሄን ዲሌት የሚለውን እየነካው ኦኬ ስለው ይጣፋልኛል። እያንዳንዱ እቺም አሁን እዚህ ጋር ዲሌት የምትል ኦፕሽን አለች። እሷን እየነካው ኦኬ ስለው ይጣፋልኛል። እያንዳንዱ ይሄን ማስወገድ ይችላል ማለት ነው። እኛ ግን አሁን እየፈለግነው አሪፍ የሆነች ሎጎ ነው የምንሰራ። ሎጎዋን ደግሞ አሁን ለምሳሌ በእቺ አድርገን እስኪ እንስራ። ከዛ እቺን ቴክስቷን ኒው ቴክስት ምትሌትን ኦኬ ብለን እናጥፋት። ከዛ በኋላ አሪፍ የሆነች ሎጎ ለመስራት ነው ይቺን እናስገባታለን ማለት ነው። እሺ መጀመሪያ እዚህ ጋር ፕላስ ሳይኗን በመንካት ምን አስገባለሁ ሼፕ አስገባለሁ ማለት ነው። ከዛ ሼፕ የሚለውን ስጫ ነው አሪፍ የሆነ ሼፕ ትገባልኛለች። ከዛ ሼፕዋን እኔ የተለያየ ሼፕ ለማግባት እዚህ ቀስቷን ምልክት ነክቼ ከዚህ መምረጥ እችላለሁ። ግን እኔ በራሱ በስኬሩ ስለፈለኩት ይሄን ስኬሩን ጠበብ አድርጌ እንደዚህ አድርገዋለሁ። ከዛ ከዚህ ጋር ደግሞ ምኑን ራዲየሱን ለመጨመር ይሄንን እንዲስ አድርገው ሰርክል የሆነ ይመጣልኛል። ራዲየሱን ሲጨምረው ግን ራዲየሱ 0 ነው አሁን። ከዛ ወደ ላይ ስንትስል ኦፓሲቲውን ደግሞ የዚህን የነጩን ለመቀነስ ማለት ነው 0 ሳደርገው ኦፓሲቲውን እንዴት ነው የሚቀነስ አያችሁት። ከዛ ወደ ላይ አሁንም ስክሮል እያደረኩ ይሄን ደግሞ ምን አይነት ከለሩን ጥቁር ማድረግ ፈልጋለሁ። ይሄ ጥቁር አደረኩት ይሄው። ከዛ እናንተ ፈልጋችሁ ማድረግ ትችላላችሁ። ከዛ እኔ ራይት ምልክት አድርገዋለሁ በቀላሉ ለማዘጋጀት። ከዛ ይችን እንትናን ጠርዟን እያያዝኩ እንዲህ ሳደርገው ወደ ውስጥ ወደዛ ሳደርገው እየጠበበና እየሰፋ ይሄዳል። ከዛ ይችን ትንሽ ረዘም አድርጋት። ከዛ ታችኛዋን ይዤ ስባታለሁ። ከዛ እንደዚህ አድርጋታለሁ። ኦኬ ከዛ ከፍ አድርጋታለሁ እንደዚህ አድርጌ። ከዛ ያው በዚህ መልኩ አድርጌ ያትችን ነው። ከዛ ይችን ደግሞ ራሷን ኮፒ ላድርጋት። ከዛ ኮፒ ለማድረግ ደግሞ ወደዚህ መጣና ኮፒ ምትላለች ከኤ ሳይን ወደ ታች ትሮች አሉ ከነሱ ኮፒ ምትላለች። የኮፒ ሳደርገው ራሱ የኮፒ ሆነልኝ። ከዛ ይሄን ሮቴት ለማድረግ እዚህ ታች ቀስቷል ይዤ እንዲ ሮቴት አድርጋታለሁ። ከዛ ሮቴት እንደዚህ አድርጋታለሁ። ኦኬ ከዛ ይሄው በዚህ መልኩ እንደዚህ አደረኳት ማለት ነው። ሌላ አሁንም ሌላ ሼፕ ላምጣና አሁንም ከፕላስ ሳይኑን በመጫን ሼፕ ያድርግ። ይሄን ኦፕሽኑ እያጠበብ ያስፈው ይሄንን ኦኬ ላስረዝመውና ኦኬ እንደዚህ ላድርገውና ኦኬ ራሱን ይሄን ነጭን ደግሞ ኮፒ ላድርገውና ይሄው ሮቴት አድርጌ አሁንም ይሄን ቀስቷን በመጫን ሮቴት አድርግና ይሄው በዚህ ካስገባዋለሁ። ይሄው ኦኬ እንደዚህ ካደረኩት በኋላ ምንድነው አሁን እንዳለ ጥቁሯ ብቻ እንድትቀርልኝ ነው ማድረግ። ይሄን አሁን ሌላውን መርጅ ማድረግ እንፈልግ። ይሄ መርጅ አድርገዋለሁ። መርጅ ለማድረግ ደግሞ ከፕላስ ሳይኗ በስተግራ በኩል ያለችዋን እጫናታለሁ። ከዛ ይሄ ኦፕሽን ይመጣልኛል። ከዛ ታች ያለችዋን ሰርክል የምትመስለዋን እሷን ስነካት ማለት ነው እዚህ ላይ ምን ያመጣልኛል ኦፕሽኗን ስጫናት ልክ ይሄንን ቲክ ራይት እንዳደርገው ራይት ማለት ይሄ መርጅ ለማድረግ ለማያያዝ ሁሉንም አሁን አራቶችን ኦፕሽን እነዚህ ሁለቶችን ጥቁር ሁለቶችን ነጭ ሁለቶችን ለማያያዝ ሁሉንም እነዚህን አራት ማዕዘኖችን ቲክ አደርጋቸዋለሁ ወይም በመጫን አበራቸዋለሁ። ራይት እላቸዋለሁ። ከዛ በኋላ ይችን ከራይት በስተግራ በኩል ያለችዋን እሷን በመጫን ሁሉንም መርጅ ይሆናል። አር ዩ ሹር ዋንት ቱ መርጅ ቱ ሴሌክት ኦብጀክት የሚለውን ኦኬ እለዋለሁ። ኦኬ ስለው ይሄው መርጅ ሆነልኝ። ይሄው ባንድ ሆነ ማለት ነው። ከዛ ይሄን መልሼ ስነካው ራሱ መርጅ ሆኗል እንደምታዩት። ከዛ በኋላ ይሄን ነጭን ፓርት ማስወገድ ፈልጋለሁ። ማስወገድ ስለምፈልግ እዚህ መጣና ወደ ላይ ስክሮል በማድረግ ወይም እዚህ ከኤ ወደ ቀኝ ያለችትን ይችን በመጫን ወደ ላይ ስክሮል ሳድርገው ኤራዘር ካለር የሚላል እሱን በመጫን ይሄው እቺን ኦፍ ኦን በማድረግ ይሄው ጠፋለን ማለት ነው። ልክ ይሄን የምታዩትን ይመስልልናል። ከዛ በኋላ እዚህ ጋር ሌላ ከለር ነው ማምጣት እንፈልግ። ሌላ ከለር ደግሞ አመጣለሁ ፕላስ ሳይኑን በመጫን ኦኬ። ከዛ ይሄን ከለሩን የመቀየር ፈልጋለሁ። ልክ የትኛው ነው ማረገው መሰላችሁ? ኦኬ ይሄንን አደርገዋለሁ ማለት ነው። ከዛ ከለሩን ደግሞ ምን አደርገዋለሁ መሰላችሁ? ጥቁር ዘው አደርገዋለሁ። ይሄው ጥቁር አድርገውና ራይት ለውና ማለት ነው። ይሄንን እንደገና ክሮፕ ማድረግ እንፈልጋለሁ ማለት መቁረጥ ፈልጋለሁ ማለት ነው። ከምኑ ጋር ከግማሽ ወገቡ ጋር መቁረጥ ፈልግ። ከዛ ክሮፕ አድርገውና ይሄ ክሮፕ ስለው ልክ የዚህን ሳይን ያመጣልኛል። ከዛ ከዚህ ጋር ከግማሽ ወገቡ ጋር መቁረጥ ፈልጋለሁ። ከዛ ይሄ እንደቆረጥኩት ራይት እለዋለሁ።
ከዛ ሮቴት አድርገዋለሁ እንደዚህ እንደምታዩት። ልክ እንደዚህ በዚህ መልኩ እናስተካክለዋለን። ከዛ በኋላ እዚህ ጋር ምንድነው የምጨምር ሌላ ከለራ ሌላ ሸፕ እና ጨምር። አሁን ፕላስ ሳይሆን በመጫት ሸፕ የሚለውን በመጫን ይሄው ሌላ ሸፕ እንጨምራለን። ይሄንን ሰርክል አይነት ቅርጽ ማድረግ የምንችል ከዛ እቺን ራዲየሷን እንጨምራታለን ማለት ነው። እንደዚህ አድርገን ይሄው ራዲየሷን በተወሰነ መልኩ አሁን ጨመርናት። ልክ የሰርክል አይነት ቅርጽ ትይዝልናለች። ከዛ ራይት አረገውና ከዛ ይሄን እንደዚህ ጠርጽና ጠርጽ በመያዝ ማስፋት እንትን ማለት ይችላል። ኦኬ ከዛ ይሄ እንደዚህ ልክ በዚህ መልኩ እናስተካክለዋለን። ኦኬ በዚህ መልኩ አስተካክለነው በኋላ አሁንም ሌላ ሸፕ እንጨምር። ሸፓውን እንደዚህ አድርገን መርጠን እቺናውን ማድረግ እንፈልገው። ከዛ ጥቁር ካረል ልቀባት። ከዛ ላይ ትጨናት ልክ ይሄን ይዝልኛል። ይሄ ፎንት ላድርገው። ይሄው ባክ ነው። ይሄው በስር ነው ያለ ከጥቁሩ በስር ግን ወደ ላይ አሁን በፊት ላድርገው። ቱ ፎንት ለዋለው ማለት ነው። ይሄው ቱ ፎንት ሲገም ይላል። እንስጫኑ ቱ ፎንት ይሆናል። ከዛ ይሄን የሚመስል አሪፍ ቅርጽ ይደነዝልናል። አሁንም ሌላ ሼፕ መጨመር ደግሞ አለብኝ። ከዛ ቲክረዋለሁ። አሁንም ነጭ ነው መጨመር እንፈልግ። ይሄው እንደዚህ አድርገን አሁን እንደዚህ አድርገን አስገብተናል። ከዛ ይሄን መርጅ ማድረግ ነው። ከዛ ከፕላስ ሳይኗ በስተግራ ያለችት ነው አሁን በመንካት መርጅ ሁሉንም እናደርገዋለን። ከዛ ይቺን ኦፕሽን እንነካታለን። ሁሎችንም መርጅ እናደርጋቸዋለን ማለት ነው። ይሄው ከዛ ይቺን እንነካና መርጅ እናደርገዋለን። ኦኬ እንለዋለን። ከዛ ይሄው ራሱ መልሰን በመንካት ይሄው ሁሉ መርጅ ሆኖናል። ከዛ በኋላ ይሄን ነጭ ማስወገድ እንፈልግ። ነጭ ለማስወገድ ደግሞ እዚህ ጋር ኢራዝ ከለር የሚል አለ። እሱን በመንካት ያው ኦፍ በማድረግ ይሄን ኦፍ ያሆነን ኦን በማድረግ እናስወግደዋለን። ከዛ ይሄን የሚመስል አሪፍ ይዞልናል። ከዛ ይሄኛውን ኮፒ አድርገን ሁለት ማድረግ ማለት ነው። ከዛ ይሄን ኮፒ ለማድረግ ደግሞ ይሄ ኮፒ የሚል አለ ራሱን ይችላል። ይሄ ኮፒ ሆነልን። ከዛ ይሄን ቀስቱ እቺን በመያዝ ሮቴት እናደርገዋለን። ሮቴት ይሄው ልክ በዚህ መልኩ አሪፍ የሆነ ሎጎ ሰራን ማለት ነው። ይሄው እንደምታዩት አሪፍ የሆነ ሎጎ በዚህ በቀላሉ ማዘጋጀት ይችላል። አሁን ከዚህ በኋላ ደግሞ ከለር ነው እንትን መቀየር የምንችል። አሁን ጥቁር ነው ሁለቱም። ከለሩ ለመቀየር ደግሞ ዘው ራሱ እዚህ ጋር ይጋ ገብተን ይሄው ከለር የሚላል እዚህን ከለሩን በመንካት ይሄን ኦፍ በማድረግ ቀይ ሆነልን። አሁን ግን አሁን የተለያየ ይሄው መቀየር ይችላልው። ከለር ባለፈው ከለር እንዴት እንደሰራና አይታችኋል። ልክ በዛ መልኩ እዚህ ፕላስ ሳይኖን እየተጫናችሁ ምን እያላችሁ ከለሩን በምርጡ አጅስት ማድረግ እንችላለን። ልክ እዚህ ታችም ላይሆንም ይሄኛውን እንደዚህ እያደረግን አሪፍ ማድረግ ትችላላችሁ። ከለሩን ከዛው ኦኬ ስትሉት ይሄን የሚመስል አሪፍ ከለር ይዞላችሁ ይመጣል። ሌላም ቀይር ካላችሁ ይሄው በዚህ መቀየር ትችላላችሁ። ይሄው ብዙ ከለራዎች አሉ። ከነዚህ እየቀያየራችሁ አሪፍ የሆነ ከለር እንዴት ማዘጋጀት እንደምንችል በአሪፉ መቀየርና ማስተካከል ትችላላችሁ ለጊዜው። ከዛ እንደቻ አድርጓለሁ። ከዛ የዚህኛውን መቀየር ይችላል ፈልጋለሁ። ከዛ የዚህኛውንም ይሄው እኛን ማን ከለር በሚለው ገባና ኦፍስ አድርገው ቀይ ይሆንልኛል። ከዛ በኋላ ግራዲያንት ጋር ገባና አሁንም የዚህን ልክ የሱን የሚመስል አድርግለት እንደዚህ አድርጌ ይሄው አሪፍ የሆነች እንደዚህ ያደረኩት። ልክ እንግዲህ ደግሞ ከለር እንደዚህ ከቀየር ነው በኋላ አሁን ማለት ነው መርጅ ማድረግ እፈልጋለሁ። ሁለቱንም ባንድ ማያያዝ ማለት ነው። ሁለቱንም ባንድ ማያያዝ እፈልጋለሁ። ከዛ ልክ በዚህ መልኩ እንዲያዝልኝ እፈልጋለሁ።
ከዛ እዚች ጋር ቅድም መርጅ ባደረግንበት እንገባና መርጅ እናደርጋቸዋለን ሁለቶችን ማለት ነው። ይሄው ቲክ አድርግና መርጅ የሚለው አለ። ከዛ ኦኬ እለዋለሁ። ከዛ ይሄ ሆነልኛል። ከዛ ይሄው መርጅ ሆነ እንደምታዩት። ከዛ በኋላ ሻዶውን እንገባና ሻዶውን እናደርግለታለን ማለት ነው። ይሄው አሪፍ እንዴት እንደሚሆን አያችሁ። ሻዶውን ስናስተካክልለት ሻዶው ልክ ይሄው በዚህ መልኩ ስናደርገው እንዴት እንደሚያምር አያችሁት። ይሄው የሻዶውን ጥላ ራሱ ያን በጀርባው ያለውን ከለሩን ከዚህ ጋር መቀየር እንችላለን። ይሄው ነጭ ማድረግ እንችላለን፣ ቀይ ማድረግ እንችላለን፣ ሁሉንም ከለር ማድረግ እንችላለን። ግን ሻዶው ጥቁር ሲሆን ነው የሚያምር አይደለ? ከዛ እኛ ደግሞ ጥቁር እናደርገዋለን ማለት ነው። ጥቁር ሲሆን ነው አብዛኛው ጊዜ ሻዶው ጥቁር ነው የሚሆን። ጥቁር መልኩ አደረግነው። ከዛ ይሄው እዚህ ጋር ወደ ላይ ወደታችም ያለ እንደዚህ ማስተካከል እንችላለን። በጣም አሪፍ ሻዶው ማድረግ እንችላለን። ይሄው እንደምታዩት በጣም አሪፍ ይሆንልናል እንደዚህ ታዩት። እንደምታዩት በጣም አሪፍ ሆኖልናል። ምርጥ የሆነ ሰርተናል። ከዛ ይሄን ከለሩን ሳይዙ ለማሳነስ ቅስቱን አድርገን ሳይዙ እንዲናሳንሰዋለን። እንደምታዩት በጣም አሪፍ ሆኖልናል። ይሄው በዚህ መልኩ መቀየር እንችላለን። አሁን ሻዶው ጋር ገብተን ዘው ልክ ማስተካከል እንችላለን። እንትኑ ነው በዳርዳሩ ጋር ያለችው ወደ ላይ ወደ ታች ደግሞ ለመስጠት ያለን አያችሁት። በጣም አሪፍ የሆነ ሲሆንልን ይሄው እንደምታዩት አሪፍ የሆነ እንትን መጥቶልናል። ከዛ በኋላ ራይት እንለዋለን። ራይት ካነው በኋላ አሪፍ የሆነ ይሄን የሚመስል ከለር ይሰጠናል። በጣም አሪፍ ነው። ለዚህ ቪዲዮ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ፣ እንዲሁም ላይክ በማድረግ ተባበሩን። ሌላ አሪፍ የሆነ የግራፊክስ ዲዛይን ፉል ኮርስ ሁሉንም አንድ ባንድ ሁሎችንም ቱል በስልካችን እንዴት እንደሆነ እያንዳንዷን እንሰራለን። ለዩቲዩብ ቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እሺ ይሄን ደግሞ እንዴት ነው ሴቭ የምናደርገው ፕሮጀክት ነው የሚለውን እዚህ ከፕላስ ሳይኗ በስተቀኝ በኩል አለች። እሱን በመንካት ከሴቫስ ፕሮጀክት የሚላለ ፕሮጀክቱን እንዳለ እንዲቆይልን እዛው ፒክስል ላብ ላይ ከዛ ቆይተን እንሰራው። ከዛ ይሄን የሆነ እንትን እንሰጠዋለን። የሆነ ይሄን ስም እንሰጠዋለን። ከዛ ኦኬ እንለዋለን ስም የሰጠነውን። ከዛ በዚህ መልኩ ኦብጀክቱ እዚህ ጋር ፕሮጀክቱን ሴቭ አደረግነው። ግን ኤክስፖርት ለማድረግ አሁንም 3 ነጥብጣውን በመንካት ከዛ ኤክስፖርት ኢሜጅ አለ። ከዛ ይሄን ፒኤንጂ የሚለውን እንትን ጂፒኤን የሚለውን ፒኤንጂ እናደርገዋለን። ከዛ ይሄን እንትኑን ደግሞ አልትራጋን አድርገን ኤክስፖርቱ ሴቭቱ ጋለሪ የሚላለ እሱን ሴቭቱ ጋር ያደርግልናል። ይሄው በዚህ መልኩ ኤክስፖርት ሆኗል። ግን አሁን ተመልሰን እንደገና መስራት የምንፈልግ ይሄ ሴቭ ያደረግነውን ፕሮጀክት የት ጋር ነው የምናገኘው የሚለውን እዛው እዚች ጋር ከኤ ወደዚህ ወደ በስተግራ በኩል አለች። እሱን በመንካት ይሄው እንደዚህ ያለ ከዛ ላይ መጨረሻ ላይ በፊት የምትመጣ ኦፕሽን አለች። እቺን በመንካት ይሄው ፕሮጀክቱ እዚህ ጋር ሴቭ ሆኖ ተቀምጦልናል። ይሄን ስነካው ይሄው ኦኬ ስንለው ሪዳይሬክት አድርጎ ወደዚህ ያመጣናል ማለት ነው። ይሄን ፋይሉን ደግሞ አሪፍ የሆነ ኳሊቲ እንዲኖረው ጎግል ጋር ገብታችሁ ፎቶ ኢንሃንሰር የሚል አለ። እሱን ሰርች አድርጋችሁ እዛ ጋር ገብታችሁ ይሄን ፎቶውን ደግሞ አሪፍ የሆነ ጥራት ያለው እንዲሆንላችሁ እዛ ጋር አስገብታችሁ ኢንሃንስ ማድረግ ትችላላችሁ። በተጨማሪም ሌላም ብዙ ቪዲዮዎች በፒክስል ላብ እንዴት ግራፊክስ ዲዛይን ሁሉንም ነገር ማዘጋጀት እንዴት እንደምንችል ሁሉንም ማየት እንችላለን። እሺ ለዛሬው ይበቃናል። እሺ ይመቻችሁ።